በስልካችሁ ውስጥ መኖር ያለባቸውን 3 አፕሊኬሽን በዚህ ሰዓት ነግራችኋለሁ። እነዚህን አፕሊኬሽን ተጠቅማችሁ የራሳችሁ የሆነ ህይወት መምራትና መኖር ትችላላችሁ። የመጀመሪያ አፕሊኬሽን ካፕካት ይባላል። ይህ ካፕካት አፕሊኬሽን አብዛኛው ጊዜ ቪዲዮ ኤዲት የምናደርገው በሱ ስለሆነ መጀመሪያ አፕሊኬሽን ካፕካት በስልካችሁ ውስጥ መኖር አለበት። ሁለተኛ አፕሊኬሽን ቻትጂፒቲ ነው። ቻትጂፒቲ ጥያቄ ኖሮን የተለያዩ ነገሮችን የምንሰራበት ቪዲዮ ክሬት ኢሜጅ ክሬት የምናደርግበት በሱ ስለሆነ ሁለተኛ አፕሊኬሽን ቻትጂፒቲ መኖር አለበት። እነዚህ አፕሊኬሽን ተጠቅማችሁ የራሳችሁን ኮንተንት ፈጥራችሁ ዩቲዩብ ላይ ሊሆን ይችላል ቲክቶክ ላይ ለቃችሁ ገንዘብ መስራት ትችላላችሁ። ሶስተኛና ወሳኙ አፕሊኬሽን ምንድነው ካላችሁ ጄሚኒ አፕሊኬሽን በስልካችሁ ውስጥ መኖር አለባቸው። የመጀመሪያ አፕሊኬሽን ካፕካት ያልኳችሁ አፕሊኬሽኗ እቺ ነች። ሁለተኛ አፕሊኬሽን ቻትጂፒቲ እቺ ነች። ሶስተኛው የጄሚኒ አፕሊኬሽን ይሄ ነው። ቪዲዮ ከተመቻችሁ ፎሎ ማድረግ እንዳይረሳ፣ ለብዙዎች እንዲደርስ ሼር አድርጉ። ከወደዳችሁት ላይክ ማድረግ እንዳይረሳ።